ይህ የምጽአቱ ድምጽ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። ሰላም ጤና ይስጥልኝ። በመላው ዓለም ያላችሁ የድንቅ ፍጻሜ ሰዎች ያላችሁ በጸጋና ሰላም ከሁላችሁ ጋር ይሁን። ወቅታዊ መረጃ ላካፍላችሁ መጥቻለሁ። በቅርቡ የሳውዲው ልዑል መሐመድ ቢን ሰልማን ወደ አሜሪካ ተጉዞ በአሜሪካ የአሜሪካን ፕሬዝዳንት ዶናልድ ትራምፕን አግኝቶ ነበር። ዶናልድ ትራምፕ እጅግ በጣም ደማቅ የሆነ በቀይ ምንጣፍ መሐመድ ቢን ሰልማንን ተቀብለውታል። መሐመድ ቢን ሰልማን በአሜሪካ ቆይታው እንግዲህ ከአሜሪካ መንግስት ጋር የጦር አጋር እንደሆነ ይታወቃል። ግን እኔ ልነግራችሁ የፈለኩት ነገር አሜሪካ ስፔሻሊ በዶናልድ ትራምፕ ዘመን አሜሪካ የጀመረችው አብርሃም አኮርድ የሚባል የእስራኤልን ከተቀረው የአረብ አገራት ጋር የማስማማት ሂደት ነበር። በመጀመሪያው የዶናልድ ትራምፕ የምርጫ ዘመን ላይ ከሳውዲ አረቢያ ጋር የነበረው የስምምነት በእስራኤልና በሳውዲ መሀል የነበረው ስምምነት ሳይቋጭ ነበር ዶናልድ ትራምፕ ከስልጣን የወረደው። እንግዲህ አሁን በሁለተኛው ተርም ላይ ደግሞ ዶናልድ ትራምፕ ወደ ስልጣን ከመጣ በኋላ እንግዲህ ሳውዲው ልዑል ወደ አሜሪካ መጥተዋል ማለት ነው እና በዚህ በአብርሃም አኮርድ ወይም ደግሞ የአብርሃም ቤተሰቦች በሚባለው በእስልምና እና በአይሁድ መካከል ስፔሻሊ በእስራኤልና በአረብ በተቀረው ዓለም የእስልምና አገራት ወይም አረቦች መካከል ሰላምና አንድነት ለማምጣት ዶናልድ ትራምፕ የጀመረውን ስምምነት እቀበላለሁ በሚል ግን ቅድመ ሁኔታ አስቀምጠዋል መሐመድ ቢን ሰልማን ማለት ነው። የመሐመድ ቢን ሰልማን ከእስራኤል ጋር ያለውን የሰላም ስምምነት ለመፈራረምና ሰላም የአብርሃም አኮርድን ለመፈረም የሚያስፈልገን ቅድመ ሁኔታ ብሎ ያስቀመጠው እሱ የፓለስቲኒያን የፍልስጤም ስቴትሁድ ወይም ደግሞ አገራዊ እውቅና የሚለውን ጉዳይ ነው። ስለዚህ ምናልባት እስራኤል ለፍልስጤም አገራዊ እውቅና ብትሰጥ ወይም እንድትሰጥ የሚያስገድድና አሜሪካን በዚህ ላይ ጫና እንድታደርግ ስለዚህ የፍልስጤም የሀገርነት እውቅና መስጠት ከእስራኤል ጋር ያለውን የአብርሃም አኮርድ ወይም የሰላም ስምምነት መፈራረም በጣም ቀላል እንደሚያደርገው መሐመድ ቢን ሰልማን እንደ ቅድመ ሁኔታ ይህንን በጣም ከባድ የሆነ አጀንዳ አቅርቧል ማለት ነው። እንግዲህ እንደ መያዣ የቀረበ ጉዳይ ነው። እንግዲህ በፍልስጤም የሀገርነት እውቅና ላይ የተለያዩ ሀገራት ስፔሻሊ የአውሮፓ ሀገራት የእስራኤል ወዳጅ የነበሩ የአውሮፓ ሀገራት ሳይቀሩ በዚህ ጉዳይ ላይ በተባበሩት መንግስታት ድርጅት በከፍተኛ ደረጃ ነገሩን እንትን እያሉት ነው ያሉት። ግን ያው እስራኤል በዚህ ጉዳይ ላይ ያላት ተቃውሞ እንዳለው ነው። ፍልስጤም እንደ ሀገር እውቅና ማግኘት የለባትም ወይም እንደ ሀገር እውቅና ሊሰጣት አይገባም የሚለው በእስራኤል የተያዘው አቋም እንዳለው ነው። ምናልባት እንግዲህ አሁን ዶናልድ ትራምፕ ያቀረበው ወደ 20 ነጥብ ያለው የሰላም ስምምነት በጋዛ እና በእስራኤል መካከል ቢፈረምም ያ ነገር አሁን በግልጽ ወደ መጣስ ሁኔታ የደረሰበት ሁኔታ ነው ያለው። ይሄ ማለት በዋናነት በዛ ስምምነት ላይ በዋናነት ተቀምጦ የነበረው የጋዛው መሪ ወይም አስተዳዳሪ ሐማስ ትጥቅ እንዲፈታ ነበረ እና እስካሁን ድረስ ሐማስ በጋዛ ላይ የበላይነቱን ገዥነቱን እንደያዘ እየተቆጣጠረ ነው ያለው። ስለዚህ ጋዛ ላይ ሐማስ ካለ ድረስ እስራኤል በፍጹም በምንም መንገድ በምንም ሁኔታ ሴኩሪቲ ወይም ደግሞ ደህንነት ሊሰማት አይችልም። ስለዚህ እንደ ሂዝቦላ አይነት በሰሜን ያለው በሊባኖስ በዚህ ደግሞ በጋዛ ያለው እንደ ሐማስ አይነት ታጣቂዎች ሁልጊዜም ቢሆን የኢራን ቀኝ እጆች ፕሮክሲዎች ስለሆኑ እነዚህ ኃይላት እስካልተወገዱ ድረስ እስራኤል አሁንም ለፍልስጤም የሀገርነቱ እውቅና እንዲሰጥ ፈቃደኛ አይደለችም እና ዶናልድ ትራምፕ በዚህ ነገር ላይ በጣም ግልጽ የሆነ ቁርጥ ያለ አቋም አላሳወቀም። ነገር ግን ቱ ስቴት ሶሉሽን የሚባለው ቱ ስቴት ሶሉሽን ማለት ለእስራኤልም የሀገርነቱ እውቅና ለፍልስጤም የሀገርነቱ እውቅና ለሁለቱም ሰጥቶ ሁለቱም እንደ ሀገር ተከባብረው ተቻችለው ይኖሩ የሚለውን እሱ ሀሳብ ላይ ብዙ ጊዜ ሳይስማሙ የቀሩበት ሀሳብ ነውና እዛ ሀሳብ ላይ ነው ነገሩ የቆሙ ማለት ነው። ቱ ስቴት ሶሉሽን የሚለው ደጋግሞ የአሜሪካ ፕሬዝዳንት ስፔሻሊ ጆ ባይደን ሲያቀርቡት የነበረ ሀሳብ ነው። ይሄ ነገር ከዚህ በፊትም ብዙ ጊዜ ቀርቦ ነገር ግን ፍልስጤምና እስራኤል ማስማማት ባለመቻሉ ምክንያት የፈረሰ ስምምነት ነው ማለት ነው። እንግዲህ መሐመድ ቢን ሰልማን
ወደ $1 ትሪሊየን የሚጠጋ ኢንቨስትመንት በአሜሪካ ላይ ኢንቨስት ለማድረግ ነው ወደ አሜሪካ የመጣው ማለት ነው። ስለዚህ የሳውዲ ባለሀብቶች በአሜሪካ በተለያዩ ኢንቨስትመንቶች ላይ ይህን ያህል ከፍተኛ ገንዘብ ኢንቨስት እናደርጋለን ያሉት ሳውዲ ለአሜሪካ ቀጥተኛ የጦር አጋር መሆኗ ይታወቃል እና ነገር ግን ከእስራኤል ጋር ባለው በዚህ አብርሃም አኮርድ ወይም ደግሞ የአብርሃም ቤተሰቦች ስምምነት ወይም ደግሞ የሰላም ስምምነት ላይ ለመፈራረም ብሎ አዲስ ቅድመ ሁኔታ በማቅረቡ ትንሽ ቅሬታ የፈጠረ ሁኔታ ተፈጥሯል ማለት ነው። ተፈጥሯል። ይህ ማለት ለፍልስጤም የሀገርነት እውቅና እስራኤል ትስጥ። ይህ ለእስራኤል ለዘላለም የማይዋጥ እስራኤል ለዘላለም የማትቀበለው በፍጹም ለእስራኤል ለፍልስጤም የሀገርነት እውቅና እስራኤል ልትሰጥ አትችልም። የአብርሃም አኮርድ ከሳውዲ አረቢያ ጋር ብቻ ሳይሆን ከየትኛውም አገር ጋር ሳይፈረም ሊቀር ይችላል እንጂ እስራኤል ይህን ነገር ልትፈርመው ልትቀበለው አትችልም። ጋዛ ላይ ሐማስ እስካለ ድረስ፣ በሊባኖስ ሂዝቦላ እስካለ ድረስ፣ የኢራን አቅም እስካልተዳከመና ኢራን ስፔሻሊ የኒውክሌር ልማቷን እስካላቆመች ድረስ ሁሉ ጊዜ እስራኤል በአደጋ ውስጥ ነው ያለችው። ሁሉ ጊዜ በቀይ መስመር ውስጥ ነው ያለችው ማለት ነውና ይሄንን ለመቀበል ለእስራኤል ብቻ ሳይሆን ለአሜሪካም በጣም ከባድ ነገር ነው። እንግዲህ በዚህም በዛም ከዚህ በፊት ትንሽ ጋብ ብለው የነበሩ ጦርነቶች በከፍተኛ ደረጃ እንደገና እያስገመገሙ እየመጡ ናቸውና ያው ፍጻሜው የደረሰ ስለሆነ የጎግ ማጎግ ሰልፍ እያስገመገመ ነው ዓለም ላይ ያለው። በዛ በኩል ያለው የራሻና ዩክሬን ጦርነት፣ በዚህ በኩል ደግሞ ያለው እንደገና ሂዝቦላ ራሱን በጣም እያጠናከረ ነው ያለው። ሐማስን በከፍተኛ ደረጃ እየጠናከረ ያለበት ነገር ነው ያለው። ትጥቅ ፈታለሁ ብሎ ፈርሞ ሲያበቃ አለቅም ብሎ እንደገና ራሱን በከፍተኛ ደረጃ እያጠናከረ ያለ። ከዚህም በላይ ኢራን እስራኤል ለመምታት እየዛተች ያለችበት ሁኔታ ነው ያለውና እንግዲህ የመካከለኛው ምስራቅ ሁኔታ በዚህ ደረጃ ነው ያለው። በአጭር ጊዜ ውስጥ አዲስ ነገር ሊፈጠር ይችላል ተብሎ ይጠበቃል። ግን እነዚህ ተረጋጉ ሲባሉ ሰላሙን ሲባሉ የሚደፈርሱ ነገሮች ለኛ የሚያሳዩ ነገር ፍጻሜ ላይ እንዳለን ነው፣ መጨረሻ ላይ እንዳለን ነውና ቤተሰብ ተዘጋጁ ነው የምንለው። አሁንም ሁሌ መልእክታችን የጌታ ቀን በደጅ ስለሆነ ተዘጋጁ። ለጌታ ቀን እንደሚገባ ለወንጌል እንደሚገባ መኖር ይሁንልን። የሰላም ሰዎች ነው የምንለው። ጸጋና ሰላም ከሁላችሁ ጋር ይሁን። ለእስራኤል ሰላም፣ ለኢትዮጵያ ሰላም፣ ለአፍሪካ ለመላው ዓለም ሰላም ይሁን። ተባረኩ። ይህ የምጽአቱ ድምፅ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። አገልግሎቱን ለመደገፍ ለምትሹ በኢትዮጵያ ንግድ ባንክ መሳያ ፎር ኦል ኢንተርናሽናል ሚኒስትሪ የባንክ አካውንት ቁጥር 1046 31 29 65 8። ኢየሱስ እንደተናገረው በቶሎ ይመጣል። መሳያ ፎር ኦል ኢንተርናሽናል ሚኒስትሪ